ሰላም ወገኖች እንደምሰንብታችኋል? ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ይህ ወቅት አይናችሁን ጣል የምታረጉበት ወቅት ነው። ምን ላይ አትሉኝም? በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ህፃናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ ወይንም አብዳክት ይደረጋሉ ወይንም ይታገታሉ። ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው። ዳስ ጣሉን ባንዲራውን አንሳውንም መብታችሁ ነው። ግን አሁን እሱ የእናንተ ልጆች አያድንም። ገብቷችኋል? ስለዚህ ልጆቻችሁ ጠፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን። እንዳልኳችሁ ነው። ይህ ወቅት በጣም ፈታኝ ወቅት ነው። ሚያዝያ ግማሽ እስከ ግንቦት መጨረሻ ልድገመው፣ ልጆች በተደጋጋሚ ይጠፋሉ። ብዙዎቻችሁ ስለማታስተውሉ ነው። አሁን ራሱ ከጥቂት ጊዜ በኋላ ታያላችሁ ሶሻል ሚዲያ ላይ ልጅ ጠፋ የሚል ማስታወቂያ ማየታችሁ አይቀርም። ምን ልላችሁ ብዬ ነው፣ እግዚአብሔር አምላክ አይምሮ ሰጥቶናል። የእግዚአብሔር ጥበቃም ተጨምሮበት ልጆቻችሁን ጠብቁ። ያን ማለት የምችለው በተለያዩ ነገር እየተዘናጋችሁ ቅድመ ጥንቃቄ አዌርነስ ሀሳድ ፐርሰፕሽን ምናምን የሚባል ነገር ገናኛ አልፈጠረብንም። ያው እንግዲህ አንዴ ፈርዶብናል። ድንዛዜው ዘመን ተሻጋሪ እንዳይሆን ነው እኔም እየጮኩ ያለሁት። ለመጨረሻ ጊዜ ልድገመው፣ ህፃናት ልጆቻችሁን ጠብቁ። የት እንደሚውሉ፣ ከማን ጋር እንደሚጫወቱ፣ ለምን እንደቆዩ፣ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ። ይህ ወቅት ከባድ ወቅት ነው። ተግባባን? ለተረፈ እግዚአብሔር ይጨመርበት። ለሶስተኛ ጊዜ ልድገም፣ ልጆቻችሁን ጠብቁ። ጨርሻለሁ።